ኤፋዬ ሩትዬን ምሳ ጋበዛት። እንግዲህ ሩትዬ ባረገችው ነገር በጣም ተደስቶ ምሳ ግብዣ ያስፈልግሻል፣ በዛ ላይ ደግሞ ዛሬ እሑድ ነው፣ ፏፍሽ ማለት አለብሽ፣ የወንድሜ ሚስት የወንድሜ ልጅ እናት ንግስት ብሏት እንግዲህ በጣም የሚገርም እና ደስ የሚል ምግብ ቤት ወስደው ጋብዟታል ማለት ነው። ሩትዬ በጣም ደስ ብሏት ግብዣውን ተቀብላለች። ምክንያቱም አሁን ከጎኗ ያለው አንዳንድ ሰዎች ያደረጉት ያሉት ነገር ኤፍሬም ሩትዬን ጠልቶ ከሩትዬ እንድርቅ ልክ እንደሌሎቹ ልክ እንደ ቡዜ ልክ እንደሌሎቹ እያደረጉ ያሉትን እንዲያደርግ ስለፈለጉ ነው የማይሆን ነገር እየተናገሩ ሩታን መጥፎ ሰው ለማስባል ሙከራ እያደረጉ ያሉት ማለት ነው። ግን እሱ አልተሳካላቸውም። ኤፍዬ መቼም ሩትዬን ላይ እኔ አልቀየርባትም፣ ምክንያቱም ትላንትና የመጣውበትን ነገር የሚረሳ ሰው አይደለሁም፣ በልቶ ካጂ አይደለሁም ብሎ በግልጽ ተናግሯል። ከዚህ በፊት ቪዲዮ ላይ በደንብ አይታችሁ ሰምታችሁ ከሆነ ማለት ነው። የሄርሜላ በጎች ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ኤፋዬና ሩትዬ ዛሬ ምሳ ግብዣ ላይ ናቸው። ምሳ እየተገባበዙ ነው። ምክንያቱም የሆነ ሰው ከሚዲያ ጠፍቶ ሚዲያው በጣም ደስ ብሎት ሚዲያ እዛ ብትሄዱ እዚህ ብትሄዱ ሳቅና ሳቅ ብቻ ነው። አንዳንድ ቦታ ብቻ ነው ለቅሶ የሚሰማ ማለት ነው። እነሱም ወደ ደስታው ህይወት ይመጣሉ ብዬ ተስፋ አድርጋለሁ። ያልገባቸው ሰዎች ናቸው እያለቀሱ ያሉት። በዚሁ አብርሃም ምን አስቦ ነው መሰላችሁ? አይዲያ ስለጠፋባቸው አይዲያ ፈጥሮ ለመስራት ነው። በተደጋጋሚ አይታችሁ ከሆነ በዛ ሰሞን ለአራት ቀን ምናምን በቃ በሳቅ ወይም ደግሞ በደስታ በሰላም ነበር ሲመጡ የነበሩና አይዲያ ጠፋባቸው። በቃ በምን ደግሞ እንቀጥል ብሎ አሰቡና አይዲያ ቀየሩ ማለት ነው። ስለዚህ ሄርሜላ በዚሁ ደግሞ ወይም ጠፍታ በዛ ልትቀር ትችላለች። ምክንያቱም ከሚዲያው እንድትጠፋ ብዙ ሰው እየለፋ ስለሆነ ብዙ ሰው ስላልፈለጋት ከሚዲያ ትወጣለች ማለት ነው። አብርሃም ደግሞ ያው ከሩትዬ ጋር እንደሆነ እናውቃለን፣ አብሮ እንደሆኑ እናውቃለን። አልተለያዩም፣ እሱ እናምናለን። ግን በሚዲያ ስለተለያዩ ሚዲያውን ለማሳመን ሄርሜላ ትጠፋለች። አብርሃም ለትንሽ ጊዜ ያዝናል። ከዛ በኋላ ወደ ሩት ተመለሰ ተብሎ ይመጣሉ ማለት ነው። ይሄን ደግሞ ሁላችንም ማመን አለብን ብዬ አስባለሁ ቤተሰቦች አይደለም።